እንዴት ናችሁ? በያላችሁበት ሁላችሁም። ዛሬ ላስተላልፈው የፈለኩ መልእክት ማንኛውም አገር ከአሜሪካ መማር አለበት የሚል ነው። አሜሪካኖችን አለማድነቅ አይቻልም። በፈጠሩት ኢንስቲትዩሽን ባለው ዲሞክራሲ በሀያልነቷ ዓለምን እንደዚህ የምታስደምም ሀገር ለምን ሆነች ብሎ መጠየቅ በጣም ይጠቅማል። በተለይ ታላላቅ ሀገሮችንም አሁን ስናይ ምንም ከአሜሪካ ጋር ምንም የሚወዳደሩ አይደሉም። እነ ቻይና እነ ራሽያ የሚባሉት እኔ ሳይ ምንም ወሬ ብቻ ነው። በተግባር ምንም ጠብ የሚል ነገር የለም። አሁን የኢራኑ አያቶላ አሊ መገደል ግማሹ የደስታ ግማሹ የሀዘን የተቀላቀለበት እንትን ነው እያየን ያለ ነው። ይሄ ለምን ሆነ ነው? የኢራኑ መሪ እንግዲህ አያቶላ እግዚአብሔር እንደሰየመው ይመስል በስልጣን ላይ ቁጭ ብሎ ለረጅም ጊዜ ኒውክላር እያለ አንድ አሜሪካና አንድ እስራኤልን አጠፋለሁ የሚል መሪ ነው እና የመጀመሪያው አንድ ሰው ለስልጣን ለረጅም ጊዜ ከተቀመጠ በውይይት ሰውን የሚያምን አምባገነንነት ነው የሚሆነው። ኩራት እየተሰማው ይሄዳል። እኔ ብቻ ጀግና ከሀገሪቱ እውነት አሁን ከኢራን ከአያቶላ የተሻለ ሰው የሌለ ሆኖ ነው በእርግጠኝነት አለ። እንዲሁ የባሰም ቢኖር አንድ ሰው ከ5 እና ከ10 ዓመት በላይ ከተቀመጠ ኢትስ ቦሪንግ ለሰው በቃ ይሰለቻል። አምባገነን እየሆነ ይሄዳል። ሙሰኛ እየሆነ ይሄዳል። በሀብት እንትን እያለ እና እኔን በቃ ጀግና ነኝ እያለ እንዲያስብ ያደርገዋል ማለት ነው። እና አንድ የእስራኤልን አንድ የአሜሪካንን በኒውክሊየር እመታለሁ የሚል አልጠብ የሚል ነገር የለውም። ይኸው ወደ 200 የጀት አውሮፕላኖች በኢራን ሰማይ ላይ ሲተራመሱ ምንም የፈጠረው ነገር የለም። ህይወቱንም አጥቶ በስተርጅና በሰላም እንዳይቀበር አገሪቱንም አሁን አድቋት ይሄዳል። የአሜሪካ ጦርና የእስራኤል እንዳልሆነች ነው የሚያደርጋት። አመር ነው የሚያደርጋት እስራኤል ኢራንን። ከየትኛው አቅሙ ነው አሜሪካ ጋር የሚወዳደረው? በየትኛው አፉስ ነው አሜሪካ ጋር ሊወዳደር የሚገባው? አሜሪካኖች እኮ ምርጥ የሆነ ኢንስቲትዩሽን ምርጥ የሆነ ዲሞክራሲ ስልጣንን ማካፈል የሚችሉ ምርጥ ህዝቦች ናቸው በዓለማችን ላይ ዓለምን የሚገዙ ማለት ነው። ይገባቸዋልም ደግሞ ከዓለም በየትኛውም ዓለም መጥቶ ምቹ የስራ ዕድል የምትፈጥር ተመችቶ እንድትኖር የሚያደርጉ ሰዎች ናቸው። ከነዚህ ነው መማር የሚያስፈልገው። ይልቅስ ዲሞክራሲን ኢንስቲትዩሽናቸው እንደዚህ ስትሮንግ የሆነው እንዴት አድርገው ጽፈውት ነው ስልጣን ሳይጓጉ ለ2 ዓመት ተርም ብለው። አሁን እንደ አፍሪካ ቢሆን ባራክ ኦባማ እድሜ ልኩን እስከሚሞት ሰው አትልቀቀን ነበር የሚለው በመወደድ ቢሆን ማለት ነው። አፍሪካውያን ግን ወይ አትወደዱ ወይ ጥሩ ነገር አሰሩ። ደሃ ሁናችሁ ቤተ መንግስት ትገባላችሁ። ወዳችሁ ተቆጥሮ አክስታችሁ አጎት ያክስት ልጅ አካባቢ በሀብት አበልጽጋችሁ ምን ብላችሁ በጥይት አገራችንም ጥላችሁ ተሰዳችሁ ነው የምትኖሩ። እንደዚህ መሆን የለበትም። የራሽያው ፑቲን 26 ዓመቱ ነው አሁን እሱ ስልጣን ኢዝ ኖት ፌር። ራሽያው እንደ ፑቲን ያለ ሰው የሌለው ነው። ህዝቡ መርጦታል ነው። ኢት ኢዝ ቦሪንግ። ይሰለቻል። ከ10 ዓመት በላይ ማለት ነው። ከ5 ዓመት ከ10 ዓመት በላይ አንድ ሰው ስልጣን ላይ ምንም ጥሩ ቢሆን ኢት ኢዝ ቦሪንግ። በዚያ ላይ አምባገነን የመሆን እድሉ በጣም ከፍተኛ ነው። ይሄው ዜጎቹን ከዩክሬን ጋር በጦርነት ማብቂያ የሌለው ማግዶ እየተዋጋ ነው። ከአፍሪካ መሄድ እንችላለን። የሊቢያው ጋዳፊ ሊቢያ እንግዲህ በጋዳፊ የተሻለች ጥሩ መነቃቃት የነበረባት እያደገች የነበረች ናት። እሱ ይኸው ለ42 ነው ለ40 ዓመት ቁጭ አለባት አምባገነን ሆኖ። እሱ ሲሞት ሀገሪቱም ይኸው አሁንም እንደምናውቀው ነው ብትንትን። ስልጣን ሸር ማድረግ በጣም ያስፈልጋል።
ብታሳድግ እንኳን ውድቀት ነው። አንድ ቀን ትወድቃለህ ነው። ልክ እንደ ሊቢያው ልክ እንደ ኢራኑ አሁን የኢራኑ ዊውል ሲያብረን የምናየው ነው ማለት ነው። አያቶላ ረጅም ዓመት እግዚአብሔር ይፍታህ እንደሚባል ሁሉ ኢራንን ይኸው እንትናል አበለጸገ ተባለ። እሱ ሲሞት አብራ ድቅቅ። ቢቀየርስ ሰውየው አሁን አያቶላ አሁን ኢራን እንደሱ ያለ ሰው አታ ነው ቢመጣ የኒውክሌር ውይይት ከአሜሪካኖች ጋር ከእስራኤል ጋር ያለሰለሰ ሊመጣ ይችል ነበር። ዝም ብሎ ሪጅድ ያልሆነ ማለት ነው። ህይወቱን ቀሰፉት። ሲአይኤ በዚህ ሊደነቅ የሚገባ ነው። የአሜሪካ ሲአይኤ አሜሪካኖችን አለማድነቅ አይቻልም። የቬንዙዌላውን ዕዳ አንቀው ነው ያመጡት። የዚህን እንዴት አድርገው ህይወቱን እንትን እንዳሉት ማንም አይቀርለት አክቹዋሊ። ምክንያቱም እነሱ they have everything, they have power። በዚያ ላይ ዲሞክራቲክ ናቸው። በዚያ ላይ ፍትሻቸው ጠንካራ ነው። ስልጣን የፈለገ 2 ዓመት ተርም በኋላ ኖበዲ ኮንቲኒዩ በህጉ መሰረት ይወርዳል። ህዝቡ የሰለጠነ ነው። አንድ የዝም ብሎ እንደ ቭላድሚር ፑቲን 26 ዓመት ወይንም እንደ ቻይናው አሁን የቻይናው ወደ 13 እና 14 ዓመት ነው። ቢያሳድጋትም አንድ ቀን እንደሚወድቅ እንደ እዟት ነው የሚወድቅ። ኢዝ ኖት ፌር በዓለማችን ላይ ማለት ነው። በተለይ ወደ አፍሪካ ስንመጣ ደግሞ የባሰው ማለት ነው። አሁን ኢሳያስ 33 ዓመት ኤርትራ ያለ ጦርነት ሌላ ነገር እንትን የማያውቅ ሰው ማለት ነው። እውነት አሁን ኤርትራ ከኢሳያስ የተሻለ ሰው የሌለው ነው። ስልጣን ላይ ዝም ብሎ በቃ በ80 ዓመቱ አሁንም 24 ሰዓት ጦርነት ዝም ብሎ ማለት ነው። we need new people to lead us። ኢሳያስ ዝም ብሎ በቃ እኔ ለወቅላችሁ የሚባል ነገር የለም። አሟሟት ነው የሚከፋ እንደነ ጋዳፊ እንደነ ኢራኑ አይቴልንግ is not fair። እንደ ሂውማን ሲታሰብ ስልጣንን ትሰራለህ፣ ለሆነ ሰው ደግሞ ሰጣለህ፣ ያኛው ደግሞ ያስከትላል እንጂ ዝም ብለህ ወንበር ላይ ተቀምጠህ እኔ ብቻ ለወቅላችሁ አንተ እግዚአብሔር መሆን ነው ፈጣሪ መሆን ነው አይሰራም። ወደ ኢትዮጵያ ስንመጣ አሁን ስለ ኢትዮጵያውያን ነው መናገር የምፈልገው ማለት ነው። የኛ ትሬንድም the same thing። ኃይለ ሥላሴ በጦርነት ለቀቁ አገር ጥለው። ደርግ እንደሚታወቀው ያን ሁላ ሰራዊት ገንብቶ አገሩንም ገንብቶ ሰውን ፈጅቶ እሱም ተሰንዶ በዚምባብዌ አገሩን ጥሎ ያላገሩ አሁን እዚያ ይንከላታል ማለት ነው። ደርግ መጣ፣ ኢህአዴግ መጣ። ኢህአዴግም 27 ዓመት በቃ ተመርጫለሁ እያለ ምርጫውን እያጨረበረ የ1997ን የምናስታውሰው ነው። የቅንጅት እና የነሱ ቅንጅት በሙሉ ድምፅ አሸንፎት ኮሮጁ ሳይቀር ሰርቆ አሸንፏል። ይሄው ተፈጥሮ መጥቶ ሞቱን ነጠቀው መለስ ዜናዊ ጠቅላይ ሚኒስትር ነፍሱን ይማርና ማለት ነው። እንደዚህ እስከሚሆን ለምን ትጠብቃላችሁ? አንድ ስልጣን ለምን ትጠብቃላችሁ? መስጠት አለባችሁ። ባትመረጥ እንደው ተመርጣችሁ እንኳን ብታልፉ በቃኛ እዚህ ዓመት በላይ ወይንም ኮንስቲቱሽን መከለስ። ፓርላሜንታዊ ስለሆንክ ዝም ብለህ አንሊሚትድ የሆነ ስልጣን አለው በሚል ካድሬ ሰብስበ አካባቢ ነፃ ሚዲያ በሌለበት ነፃ ምርጫ በሌለበት ተመርጫለሁ እያልክ እስከ 40 እስከ 50 ዓመት ስትወዘፍ አገሪቱንም ዛት ትወድቃለህ። አንተ ማሟሟት ይከፋል። ከአገርህም ወይም ላትኖር ትችላለህ ተሰደበ ሌላ ሀገር። ለምን ይሄ ሁሉ ይደርሳል ነው? ለምን ስለ ሀገር አታስቡም ነው? በውጊያ ብቻ ለምን ይሆናል ነው ስልጣን? ለምን በቃን ብላችሁ አትሰጡም? ደግሞ ሌላ ሰው የተሻለም ይሁን የባሰም ይሁን ቦሪንግ የምትሆኑብን ለምንድን ነው? አፍሪካውያን ኢትዮጵያውያን ኢህአዴግ አሁን ይኸው አልወድቅም ብሎ በጥይት ይህን ያክል 1 ሚሊዮን በላይ ዜጎቻችን አተን ይህን ያክል ወደ ስልጣን እመለሳለሁ ብሎ ላለመውረድ ነው። የሁሉ ሪሶርስ በቃ ሁሉም ፈላጊ የሚያጋጨው ማለት ነው። ኢዝ ኖት ፌር እንደዚህ አይነት ነገር መሆን ማለት ነው። እና አሁንም አብይን እኔ መናገር የምፈልገው በፕራይም ሚኒስተሩን it is enough። ሀገሪቱ ትቀጥል ካልክ ዲሞክራሲን እንጀምረው ይጀመር ካልክ ኢትዮጵያ ላይ 8 ዓመት ገዝተሃል። አሁን ለሚቀጥለው ምርጫ we need someone different። ቦሪንግ እዚህ በላይ ከቀጠልክ ማለት ነው
ጥሩ ነገር ሰጥተሃል። ወይ አፕሪሼት እኔ ፐርሰናሊ አብይ ጥሩ ሊደር ነው። ነገሮች ያለመመቻቸትና በጦርነት ከመጀመረበት አንስቶ መምጣቱ ነው እንጂ ይዘ ጉድ ሊደር ፐርሰናሊ ይዘ ጉድ ኢትዮጵያ። ግን ከዚህ በላይ ደግሞ የምትቀጥል ከሆነ አሁን እየገነባህ የሚያፈርስ ነው የሚመጣ ደግሞ ማለት ነው። ስልጣንክን መስጠት አለብህ ጨክነህ። አሁን ለምርጫ ሁሉንም ነፃ አድርገህ ወደ ስልጣን ስትመጣ ሁሉንም ከውጭም ከውስጥም ግቡ እንዳልከው ሁሉ አሁንም ይህኔ ጥሪ አድርገህ የታሰሩትንም እነ ክርስቲያን ታደለ ፈተህ ከውጭም እነ ልደቱን እነ ጅዋርን ሌሎችንም እነ ኢንጂነር ይልቃልን ፕሮፌሰር እስቅኤልን ግቡ ብለህ ይሳተፉ። ዲሞክራሲ እስቲ እንደው ሽታ ይሽተት ያለ እነሱን እንዳይገቡ ከልክለህ ውስጥም ያሉትን የሚሻሉትን አያስረህ ተመርጫለሁ ብትል ምን ለሁላችንም የሚታወቅ ነው ማለት ነው። አሳደግኳት ብትል እንኳን አንተን ለመጣል ደግሞ ይመጣል የሆነ ኃይል አገሪቱን እንደገና እንዳልነበረች አዜሮ ላይ ያስጀምራታል ማለት ነው። ትሬንዱ ይሄ ነው እያሳየና ያለ ማለት ነው። እኔ እንደው የህግ ባለሙያ ሆኜ አይደለም፣ ግን ይሄ ነው የተለማመድ ነው። ከዚህ የተለየ ሰው በተፈጥሮ አዲስ ፊት ማየት ይፈልጋል። ዛስ ኢናፍ 8 ዓመት የሰራው በጣም ወይ አፕሪሺየት ዛት። አሁን ደግሞ አዲስ የተለየ ሰው ደካማሚውን የተሻለ ከአካባቢ ጋር ወይንም እዚህ ጥይት ይዘው ከሚዋጉ ወንድሞቻችን ጋር የሚያለሰልስ የሚዋይ ደግሞ ሊሆን ይችላል። ዊኔቨር ነው ወዴት እንደሚወስደን ማለት ነው። ግን ብልጽግና ከዚህ በላይ ምንም ከቀጠላችሁ ዙሮ በኃይል ነው ደግሞ የሚቀጥለው። አገራችን ሴም ትሬንድ ይቀጥላል። ትልልቆችም ያው እያየናቸው ነው ምሳሌ አድርጌ የማነሰው ማለት ነው። ኢራንን አሜሪካ ልታፈነ እስራኤል ልታፈነዳ ምንም የሚፈጠር ነገር የለውም ማለት ነው። እና ኢትዮጵያውያኖች አሁን በዚህ በሚቀጥለው ምርጫ ቢያንስ ስልጣን ሸር ማድረግ ወቁበት። ተቃዋሚዎችን አስገብታችሁ እንዲሳተፉ አድርጓቸው። ጦርነቱ ይቀዘቅዛል፣ የተለያየ ትሬንድ እንለምዳለን። ያለያ የታሰሩትም ታስረው ዝም ብለው የማይረቡትን ሰብስበህ እኔ አልፌ ያለው ብትል አትል እንግዲህ ሴም ቲንግ እንደ ኢህአዲግ በጦርነት አይቀርልን፣ አገሪቱንም ታደቃታለህ። አሁን ብትገነባ ምን ያደርጋል? ኢራን ይሄው ኒውክሌር ሁላ ገነባዋለች። ወደ አመድነት ነው የሚቀየር ማለት ነው። ዲሞክራቲክ ያልሆነ አሟሟቱም አያምርም። ኢሳያስ አሁን አክቹዋሊ የዚህ አይነት ዕጣ ነው የሚገጥመው ማለት ነው። የኢራንና እንትን አካሄድ ማለት ነው። ዜጎቹን አዚያ እያስራበና በጦርነት 24 ሰዓት እንትን እያለ እሱ ብቻ አልወቅላችሁ። እሱ ማን ነውና ፈጣሪ ነው። ሴም ቲንግ ይገጥመዋል። እሱ የጊዜ ጉዳይ ነው እንጂ ትሬንዱ በጣም እንደዚያ ነው ዓለምን የሚያሳየው ማለት ነው። ከአሜሪካኖች ለምንድን ነው የማንማረው? እኔ እንደው በጣም የሚገርመኝ ማለት ነው ይህን ያክል ስትሮንግ የሆነ ኢንስቲትዩሽን ጽፈው ይህን የመሰለ ሲስተም ፈጥረው ስልጣን እንኳን ሳያጓጓቸው 2 ዓመት ተርም ብለው ሊሚት አድርገው ፕሬዚደንሻል እንኳን ቢሆኑ ፓርላሜንታዊ አድርጋችሁት እንግዲህ ኢትዮጵያውያኖች እርግጥ ፓርላሜንታዊ ለኢትዮጵያ ያ ነው ይሆናታል ብዬ ነው ምን የማስበው እንደ የህግ ባለሙያ ባልሆነ፣ ግን ፓርላሜንታዊ ቢሆንም የስልጣን ገደብ በጣም አስፈላጊ ነው። ቦሪንግ ነው፣ አምባገነን ይሆናል አንድ መሪ። የሀብት ማጋበስ ነው የሚሆነው። ሙስና በጣም ይስፋፋል፣ ጥሩ አይደለም። ጦርነት ናፋቂ ነው የሚሆነው። እኔ ብቻ ጀግና ይላል። እኔ ህዝብ በቃ ቅቡልነት አለኝ ብሎ ራሱን እንደ አምላክ የመቁጠር ሁሉ አለው። ልክ እንደ ቭላድሚር ፑቲን እንደነ ኢሳያስ። አሁን ራሽያ ያን የመሰለ ትልቅ ሀገር እውነት ከቭላድሚር ፑቲንን የሚመስል ሰው የሌለው ነው። በጣም ፋኒ ዲና ክላስ 6 ዓመት ሲዘፈዘፍ ኢዝ ኖት ፌር።
እንደው ከመሪ ደረጃ እንደው አሁን እንደ ኦባማ ያለ መሪ የት ይመጣል? እሱ ቢሆንማ በቃ አፍሪካኖች ህዝቡ በጭራሽ እንዳትወርድብን አንግሶት ነበር ቁጭ የሚል። ይኸው አሜሪካ ስለሆነ ሀገሩ ሌላ በሁለት ተርም ከነዚህ መማር በጣም ያስፈልጋል። ከአሜሪካኖች በጣም ሊደነቁ ሊከበሩ የሚገቡ ከዚህ በማይመች ኤንቫይሮንመንት የፈጠሩት ሲስተም የፈጠሩት ኢንስቲትዩሽን የፈጠሩት ሀገር ሁሉም በዓለም ላይ ያለው ሁሉ እየመጣ ተመችቶት የሚኖርባት ሀገር አድርጎ የፈጠሩ አሜሪካኖች ማለት ነው። አሁንም መማር አቅቶን አፍሪካውያን ዝም ብሎ በቃ በዳቦ በምትጎረሰው በቃ ጥይት ሲወራወር ይውላል ወንድም ከወንድሙ ማለት ነው። በዚህ ምርጫ በጣም ወሳኝ ነው። አክቹዋሊ የኢትዮጵያ ምርጫ ሸር ማድረግ አለብህ። አብይ እነ ልደቱን እነ ዘመነን እነ ጃልመሮ ሊሆን ይችላል፣ እነ ይልቃለን ሊሆን ይችላል፣ እነ ፕሮፌሰር ዝቅኤልን ሊሆን ይችላል። ዊ ኒድ ኒው ፐርሰን ዲሞክራሲ ይጀመር ከሆነ ማለት ነው። በቃ ብለህም እንድታስረክብ እኮ እንደው በጣም ጥሩ ነገር ሰርተሃል እኮ አንተ። በቂ ነው በቃ። ከዚህ በላይ ከቀጠልክ አገር አሳድጋለሁ ብትል በጣም ለረጅም ዓመት የገነባሃትን ኢትዮጵያ በአንድ ቀን ጀንበር ነው የሚያወድም የሚመጣ ማለት ነው። ከኢራኑ መማር ያስፈልጋል። ለምንድን ነው ኢራን እንደዚህ ወደመችው? አሁን እንደዚህ በዙሪያው የኔ ያክል እንትን እየተተረከች ያለው ዲሞክራቲክ ሳልሆነ ሰውዬው አንድ ሰው እንዴት የኔ ያክል ስልጣን ተቀምጦ እንዴት ዲሞክራቲክ ሊባል ይችላል? ኖ ኖ ኖ ኖ ኖ። ቢያንስ ሰው ቢቀየር ከአሜሪካ ጋር የሚያለሰልስ የሚዋይ ሊሆን ይችላል። ኢራንን ወደዚህ የማይከት ሊሆን ይችላል። የቭላድሚር ፑቲንም ዘ ሴም ቲንግ ከዩክሬን ጋር የሚዋይ መሪ ሊሆን ይችላል። እኔ ብቻ ጀግና የሚብል ነገር አይሰራም። ሀገር ዙ ወድቃል ነው። ይሄ ነው መልእክቴ። ስላዳመጣችሁኝ አመሰግናለሁ። መልካም ቀን፣ መልካም ምሽት በያላችሁበት ሰዓት መልካም ጊዜ። ቴንኪው